ከግብር ጋር እንደማይሄድ አንዱ ማሳያ ፒያሳ እጅግ ኋላ ቀር የሚባል የኑሮ ሁኔታ በከተማችን ውስጥ ካለ እዚህ ፒያሳ 4 ኪሎ አካባቢ ነው። እንደ ሀገርም እንደዚህ አይነት ቆሻሻ ቦታዎች ያሉ አይመስለኝም። ገጠር ያማረ ቤት ላይሆን ይችላል፣ ግን ሰው በየጓሮ ቆፍሮ ሽንት ቤት አለ። እዚህ እንደዛ አይደለም። ሻወር ሽንት ቤት ማለት በጣም አስቸጋሪ ነገር ነው። ኑሯቸው ስሙ ብቻ ነው እንጂ ኑሮ በጣም አሳዛኝ ነው። አራዳነት፣ ዘመናዊነት፣ አጠቃላይ ስልጣኔ ማዕከል የሆነችዋ አራዳ ፒያሳ ዛሬ እርጅና ተጫጭኖት ቤቶቹ አርጅተዋል። ጠጋ ብለን ማህበረሰባችን ስንመለከት ልብ የሚነካ ብዙ ነገር አይተናል። እጅግ በጣም ልብ የሚነካ በቆት ላይ ይኖራሉ። ሰዎች በተለጣጠፈ ነገር ውስጥ ይኖራሉ። እየቀየርን ያለነው ይሄንን ነው። የነበርኩበት ቤት ለሶስት ልጆች ይዤ ብቻዬን ትንሽዬ ሁለት በሁለት የሆነች ቤት ላይ እዛው እንጀራ እንጋግራለን። እዛው ነው የምንጠቀመው። እዛው ነው ቡናችንም ምግባችንም መኝታችንም እዛው በሆነበት ቤት ላይ ነበር መኖር የነበረው። እዛ ጋር ተነስቼ ነው እንግዲህ እኔ መሰለ ትልቅ ቤት የተሰጠን። በአብዛኛው አልተለያየንም ከፒያሳ ተነሺዎች ማለት ነው። ሁላችንም አንድ ላይ ነን። ሁሉ ነገር አለን። እዚሁ እንጠራራለን። ቡናም ስናፈላ ደስ ይላል። ከዛ የነበረው እዚህ ጋር ምንም የጎደለ ነገር የለም። በእንደዚህ በመገናኘቱ እጅግ በጣም ደስ ይላል። ደግሞ ልጆቹ የፒያሳ ሰፈር እንዳለ ጠቅላላ እዚህ ነው ያሉት። ፒያሳ የነበረ ጠባብ ቤት ነበር። ፒያሳ የነበረ ቤት በጣም ጠባብ ነበርና በቃ ፊት ለፊት በጣም እኛ ልንጮት ራሱ አንፈልግም። ውጪ ላይ መኪና ስለሚበሳበስ ወተን ራሱ አንጫወትምና እዚያውን ስንመጣ ሰፊ ቤት ነው የተሰጠን። የሽንት ቤት አለው፣ መኝታ ቤት አለው። ደስ ይላል። ውጪ ሜትጩትን ወተን እንጮታለን። የኮሪደር ልማት ዋነኛ ዓላማ እና ሐሳቤ ህዝቡን ለመጪው ዘመን ማዘጋጀትና መጪውን ዘመን ለህዝብ ማዘጋጀት